አባሮሽ ከህይወት ምሻው ከእኩለ ሌሊት በኋላ ነበር የደወለው። ሉላ ገና ስልኩን ስታነሳው መጥፎ ነገር መሆኑን ቀልቧ ነግሯታል። ሰው በውድቅት ሌሊት የሚደውለው ወይ ለመርዶ ወይ ደግሞ ለመርዶ የቀረበ ዜና ይዞ ነው። ሄሎ ከማለቷ ሉላዬ ያንን ብሽቅ ልታገባው እኮ ነው አላት። ያለ እንቅልፍ ከተኛችበት ቀና አለችና አልጋው መሃል ተቀመጠች። በመኝታ ክፍሏ ግድግዳ ጥግ ካለው የኢንተርኔት ራውተር ጭል ጭል የምትል አረንጓዴ መብራት በስተቀር ክፍሉ ጨለማ ነበር። ውይ አለች በነገራት የደነገጠች ለመምሰል እየሞከረች። ምሽቱን ሙሉ የኢንስታግራም ፎቶዎቿን እያፈራረቀች ታያቸው ነበር። ከውብ የቀለበት ፎቶዎቿ ስር ላንተ ያለኝ ፍቅር ልዩ ነው ብላ የጻፈችውንም አንብበዋለች። አላሳዝንም ሉላዬ? ዝም አለችው። ዝምቷ ቅር ያሰኘው አይመስልም ነበር። ቀጠለ። ለምን ይህን ያህል እንደደነገጥኩ አላውቅም። 2 ዓመት አብረው ቆይተዋል። ይህ እንደሚመጣ አውቅ ነበር፣ ግን በጣም ነው የተሰበርኩት አላት። በአጭር ውስጥ ተነፍስ ይሰማታል። አየር እንዳጠረው ቁርጥ ቁርጥ እያደረገ። አላለቀሰም፣ ግን ድምፁ እስከዛ የባሰ ነገር ትሰማለች። ላለማልቀስ የሚያደርገው ትግል ረበሻት። ፍቅር ያጃጅላል ሲሉ አይገባኝም ነበር። ተጃጃልኩ። ሉላዬ ታውቂያለሽ፣ አንድ ቀን ይገባታል፣ አንድ ቀን የኔ ትሆናለች ብዬ አስብ ነበር። ሁሉ ሆኖ እንኳን ተስፋ አልቆረጥኩም ነበር። ከውጭ አንድ ውሻ ደጋግሞ ይጮኻል። መሀል ድመቶች ቀድሞ የተስማሙበት ዜማ እንዳለ ሁሉ በሚያበሳጭ ሁኔታ ያላዝናሉ። የእሱ ንጭንጭ፣ የውሾቹ ጩኸት፣ የእነሱ ማላዘን፣ ሁሉ ነገር ተደራርቦ መላ አካላቷ በብስጭት ሲግም ይሰማታል። እሱ ላይ ስልኩን ዘግታ ውሻና ድመቶቹን ወጥታ ብታንቃቸው ደስ ባላት ነበር። በከንቱ ስላሳለፍኩት ጊዜ እያሰብኩ ጸጸት ሊገድለኝ ነው ሉላዬ አለና ቀጠለ። ማለት የነበረብኝን ነገሮች ሁሉ እድሉ እያለኝ ማለት ነበረብኝ። እውነተኛ ስሜቴን ነግሬያት ቢወጣልኝ ጥሩ ነበር። ወይ እሺ ወይም ቢ ነው፣ አትገድለኝ፣ ከዚያ አይብስብኝም ነበር። እንደ ሁልጊዜው በዝምታ እያዳመጠችው ነበር። ማዳመጡን ስለፈለገች ሳይሆን እሱ ስለ ማራኪ ሲብሰለሰል ማዳመጥ የዘወትር ስራዋ ስለሆነ ነው። ማራኪን ምን ያህል እንደሚያፈቅራት፣ ምላሽ ያጣው ፍቅሩ ምን ያህል እንደጎዳው መስማት፣ ሰምቶም ከንፈር መምጠጥ ዋና ስራዋ ነበር። እንደማይሆንም እያወቅኩ ስለ እሷ ማሰብ ማቆም አልቻልኩ ሉላዬ፣ አልቻልኩ። አውቃለሁ ብላ መለሰችለት። ጅል ነኝ አይደል? ጅል ሆንኩ ይመስለኛል። እሱንም አውቃለሁ። ዛሬ ደግሞ ልቤ በጩቤ የተወጋው እየመሰለኝ ነው። ግን አሁንም ስለ እሷ መብሰልሰሌን ማቆም አልቻልኩም። አውቃለሁ። በተራው ዝም አለ። ጥቂት ሰኮንዶች ሳይነጋገሩ አለፉ። ሉላዬ፣ ሁልጊዜ ስለ ማራኪና ስለ እሷ ስላለኝ ስሜት ሳውራሽ አውቃለሁ እንደምትይኝ ታውቂያለሽ አላት። ስልኩን ከጆሮዋ ጥብቃ እንደያዘች ቤቷ ካለበት የራስ መስፍን ኮንዶሚኒየም ሕንፃ በታች ወደ ተነጠፈችው በብርሃን የተጠልቀለቀች አዲስቷ ከተማ ተመለከተች። ከዚያ ደግሞ በቆሸሸ የመኝታ ክፍሏ መስኮት መስታወት ላይ በደብዛዛው የሚታየው የራሷን ነጸብራቅ ገልመጥ አደረገች። በድንገት ላለፉት 6 ዓመታት አምቃ የያዘችው ምስጢሯን ዝርግፍ አድርጋ ልትነግረው ፈለገች። ወዲያው ግን እንደ ሁልጊዜው ፈራች። የሚሰማ ስሜት ይገባኛል ለማለት ፈልጌ እኮ ነው አለችው። እውነት ይገባሻል? አዎ ይገባኛል። እንዴት? ማለቴ ለምን? አይኖቿን ጨፈነች። ከእንግዲህ የልቧን የምትደብቅበት ምንም ምክንያት አልነበራትም። የሚያፈቅራት ልጅ ከሌላ ወንድ ቀለበት አስራለች። እሱ ልቡ ተሰብሯል። እሷ ደግሞ ማስመሰሉ ከልክ በላይ ታክቷታል፣ አዝሏታል። የሌላ የሆነ ሰውን ማፍቀር ምን አይነት ስሜት እንዳለው አውቃለሁ አለችው ደፈድፈን አድርጋ። ምንም አልተናገረም። እንዲያውም ስልኩ የተዘጋ መሰላት። በጨለማ ውስጥ ፈገግ አለች።
ከዚህ ሁሉ ጊዜ በኋላ ልቧ ለማን እንደተከፈተና በማን እንደተሰበረ ሊታየው ስላልቻለ ተስፋ የመቁረጥ ፈገግታ ፈገግ አለች። እሱን ማፍቀር ቦሌ ኤርፖርት ሄዶ ባቡር እንደመጠበቅ ነው። ምን ልበለው ብላ ስታሰላስል ሉላዬ ከሚያፈቅር ሰው ጋር ፍቅር ይዞሻል እንዴ ሲል ጠየቃት። ድምፁ ውስጥ ግርምታ አለ። አዎ አለችው። ትንፋሹን አዳመጠችው። ባለፉት ዓመታት የሸመደደችውን ሲደነግጥ የሚተነፍስበትን መንገድ በአጽንኦት አዳመጠች። እየቀለድሽ መሆን አለበት። እሺ ከማን ጠየቃት። አፏን ከፈተች። እውነቱ ምላሷ ላይ ከብዷት ተቀምጧል። በመጨረሻም ስሙን ጠርታ መልስ ልትሰጠው ተዘጋጀች። ከሳሙኤል መኮንን ደሬሳ ጋር ልትለው ፈለገች፣ ግን አቋረጣት። ይልቅ ሉላዬ አሁንም እድሉ ያለኝ ይመስለኛል። ቀለበት አደረገች ማለት አገባች ማለት አይደለም አይደል ሉላዬ? ስልኳን ከጆሮ አውርዳ መዳፏ ላይ እንዳለ ቁልቁል አየችው። በስክሪኑ ላይ ያለው ሰዓት ለ7:20 ጉዳይ ይላል። የደቂቃዎች ሳይሆን የ6 ዓመታት የማይታይ ስቃይ ልትተነፍስለት የነበረው የምትወደው ልጅ የሚወዳት ልጅ ስም ከደቂቃዎች በላይ ሳይጠራ መቆየት አቃተው። ሉላዬ አለሽ እንዴ አላት በዝምቷ ስትጸና። አዎ ሳሚዬ ለሽኩሽታ በሚቀርብ ሁኔታ መለሰችለት። አለው። አሁን ግን ብንተኛ ይሻላል፣ ነገ እናውራበት። መልሱን አልጠበቀችም። ስልኩን ዘጋችው። ሆዴ ውስጥ የሚንተከተክ ሚጢጢ እሳተ ገሞራ አለ ልበል አለች ለራሷ። ነደደች። ሆዷን በእጆቿ ደግፋ አልጋዋ ላይ ተኛች። ትራስ ደረበች፣ ተደገፈች፣ ግን አልተመቻትም። ስልኳን ሳብ አደረገችና ደወለች። 3 ጊዜ ጠራ። ሉላዬ በደህና ነው የኔ ቆንጆ የሚል በእንቅልፍና ደስታ የተጠመቀ ድምፅ ሰማች። ሄኒዬ ደወለልኝ እኮ አለች ጨለማው ላይ አፍጥጣ ድምጿ እየተሰባበረ። ልታገባው መሆኗን ሲሰማ በዚህ ሰዓት ለኔ ደወለልኝ ሊያለቃቅስብኝ። አይዞሽ የኔ ቆንጆ ብሎ መለሰላት በፍጥነት። አቀባብሎ ሲጠብቃት የቆየ ምላሽ ይመስል ነበር። ማን ነው የደወለው ብሎ አልጠየቃትም። መጠየቅ አያስፈልገውም። እሷ ሳሚን በሚስጥር ስታፈቅር በአደባባይ ስታክም ዓመታትን እንደፈጀች ሁሉ እሱም እሷ ስለ ሳሚ ስታለቃቅስ በማበባል ዓመታትን ፈጅቷል። ሄኖክ የሉላን የልብ ስብራት አብጠርጥሮ ያውቀዋል፣ ይረዳታል። አመመኝ ሄኒዬ አለችው። በመጨረሻ አግታ የያዘችውን መንታ መንታ የእንባ ዘለላዎች በጉንጮቿ ላይ እያወረደች እየተነፋረቀች ምን አባቴ ይሻለኛል፣ ምን እንደሚሻለኝ አላውቅም፣ አውቃለሁ ሲላት ይሰማታል። ድምፁ ለስላሳ የተረጋጋና አጽናኝ ነበር። ሉላዬ የሚሰማኝ ስሜት ሁሉ በትክክል ይገባኛል። ብልጭ ድርግም የሚል አረንጓዴ ራውተር መብራት ላይ እንደገና ፈጠጠች። ሆድ ባሳት። እውነት ግን ይገባሃል በለውሳስ ጠየቀችው። አዎ አለ ሄኖክ አሳምሮ ይገባኛል። ተራኪ ሀብታሙ ደጀኔ። ሪቮ ሼልፍን ስለምትከታተሉ እናመሰግናለን።